በብርሃን ጸዳል ተከባን በቤት አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም፣ ገሃነም የለም። ስለዚህ ፖለቲከኞቻችን ማፈር አለባቸው። እንዲህ አይነት ሀገር ነው የምትመሩት። በብርሃን ጸዳል ተከባን በቤት የእምነት ተቋማት ዛሬ ብዙ ሰው አጭቀው ይዘዋል። በጣም ካቅማቸው በላይ እንደ ከተማ አውቶቡስ እያቃሰቱ ነው ሞልተው። ዛሬ ቻይናውያን የማይበሉት ራሳቸውን ብቻ ነው። እውነቱን ሁሉን ነገር ይበላሉ፣ ራሳቸውን አይበሉም። ጀግኖች ናቸው። እኛን ራሳችን ምን በላ ሌላ የሚበላ ሞልቶ። አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም። እኔ ማንኝ ስለው ቴዲ አለኝ። እኔ መዝሙር ተወደዋል ስለው አዎ አለ። ምን የሚለው ስለው ሰንበሬ። ሁለተኛው የሚያውቀው ያኛውን ቴዎድሮስ ነው። አንደኛው የሚያውቀው እኔ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛ ያልኩ ዛሬ ለእናንተ እንግዲህ አንድ ደስ የሚል ገጠመኝን ይዤ ቀርቤላችኋለሁ። መጀመሪያ እንደሰማችሁት ማለት ነው የምንወደው በጣም ደግሞ በአገልግሎቱ የበረታ ወንድማችን ጸጋውን ያብዛለትና አንዲት ገጠመኙን ሲያካፈል እንግዲህ እኔም በፕሮግራሙ አይቼውዤ ቀርቤ እዚህ ላይ ይገኛለሁ ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ ለእናንተ ላሳያችሁ ዝግጅቴን አጠናቅቄ ቀርብ ያለው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድትሆኑ በአክብሮት ጠይቋችሁ። እንደተለመደው ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እንድታደርጉ፣ ላይክ እና ኮሜንት ለሌሎችም ያስተምራል ካላችሁ ደግሞ በፕሮግራሙ ደስ ከተሰኛችሁ ሼር እንድታደርጉ በአክብሮት ጠይቋችሁ። ወደ ቀጣይ ፕሮግራም ስለ መምህር ጳውሎስ ብዙ ለማውራት ወንድምነቱን ለመግለጽ እግሩን ለመግለጽ ሰዓት ስለሌለ ከኢትዮጵያ ውጪ አንድ 10 ሀገር አብረን ይዘናል ከመምህር ጳውሎስ ጋር እና አውሮፓ፣ አሜሪካ፣ አውስትራሊያ እና አንዱ የሄድንበትን ሀገር ለፈገግታ ገጠመኝ ልንገራችሁ። ፈቃደኞች ናቸው? የዛሬ 4 ዓመት አካባቢ ይሆናል ሲያትል አርፈን ከሲያትል እየተነሳን በየስቴቱ እየሄድን እያገለገልን ተመልሰን አርብ እንሄዳለን፣ ሰኞ እንመጣለንና አንድ ቀን አንድ እናት ልጄ ስለሚወድ ምሳ ቤት ልጋብዝ ስትለኝ እሺ፣ ግን አብሮኝ ከኢትዮጵያ አብረን የመጣን ሌላም ዓለም አብረን የምናገለግል ወንድሜ ወደ ዳላስ ቴክሳስ ሚካኤል ቤተክርስቲያን ሄደዋል እና ሲመለስ አብረን ከእሱ ጋር ምሳ ትጋብዥናለሽ ያልኳትና መምህር ጳውሎስ ተመለሰ ሰኞ። ከዛ ሰኞ ምሳ ልንበላ መኪና ላከችልን አንድ እናት። ልጄ ነው ያለችኝ፣ አንድ ነው ያለች፣ ልጄ ነው ያለች። ልጄ በጣም ስለሚወድ ነው ያለችኝ እና መምህር ጳውሎስ መጣ። ሄድን። ስንሄድ ከፎቅ ላይ ወረዱ። 2 ልጆች መንታ ናቸው። እዛ ቴዲ መጣ ሲሏቸው ወረዱ። 2 ናቸው። ዱብ ዱብ እያሉ ወረዱና እኔ ማን ነኝ አልኩት። አንዱ ቴዲ አለኝ። መዝሙር ትወደዋለህ ስለው አዎ አለኝ። ከዛ የዛ ጊዜ ኮሮና አልነበረም። ሳም አደረኩትና አንዱን ተወኩና ሁለተኛው ጋር ሄድኩኝ። እኔ ማን ነኝ ስለው ቴዲ አለኝ። የኔ መዝሙር ትወደዋለህ ስለው አዎ አለ። ምን የሚለው ስለው ሰንበሬ። ሁለተኛው የሚያውቀው ያኛውን ቴዎድሮስ ነው። አንደኛው የሚያውቀው እኔ ነው። ትንሽ ነቃረኳችሁ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው፣ በማንነቴ ላይ እግዚአብሔር ታላቅ ነው የሚለው ዝማሬ አብረን እንዘምራለን። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዘማሪ ሁላችንም የምንወደው ዘማሪ ቴዎድሮስ ዮሴፍ እንደምናውቀው አንዳንድ ገጠመኞች ይገጥማሉ። ይሄን እንደዚህ ባለ መልክ የገጠመበት አጋጣሚ ነበር ማለት ነው ከቴዲ አፍሮ ጋር። ያው ልጆች አብዛኛውን ጊዜ የሚያውቁት
ልጆቹ ተደበላልቆባቸው እንግዲህ የተመለከትነውን ገጠመኝ እንዳስደመጥኳችሁ ይህን ይመስላል ማለት ነው። ሌላው እንግዲህ የምንመለከተው ከዘፈኑና መዝሙሩ አንድ ላይ ስለተቀላቀለባቸው ዘማሪውን ለየት እንዳደረገውና ፈገግ እንዳደረገው ገጠመኙንም እንዳካፈለን በዚህ መልክ የተመለከትንበትና ያየንበት ነገር ነው ማለት ነው። ይህንን ስንመለከት እንግዲህ ህፃናት ዝማሬን ይወዳሉ፣ ዘፈንንም ጎን ለጎን ማለት ነው። ሁላችንም እንግዲህ ልጆቻችንን ቢያንስ ከዘፈን ይልቅ መዝሙርን ከልጅነታቸው ጀምረን እያስደመጥን ብናሳድጋቸው የተሻለ ይሆናል ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችንም እኛም ጨምሮ እንግዲህ ስለ ዘፈን ያለን አመለካከትን ትተን ጥብ አድርገን ትተን ስለ መዝሙር ያለንን አመለካከት ከፍ ብናደርግ የሚል መልእክት አለኝ። በቀጣይ የምናልፈው እንግዲህ ዝማሬ ይሆናል ማለት ነው። ዝማሬውን ሰምተን እንመጣለን ማለት ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አትምቶ ከፊት ለፊት በድል ገፎልኛል። በምስጋናው ከኋላ ስቦኛል። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወኝ አንዳች አጣሁ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። እጆቻችሁ በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ ማማረርን ማጉረምረም ትቻለሁ። አንደበቴን ቀኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም አናማማ። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ ታላቅ እልል በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ዝማሬው ይህንን ይመስላል ማለት ነው። በነገራችን ላይ ከዚህ በመቀጠል የምናልፈው እንግዲህ ያው አጠር አድርጌ ነው ዝማሬውን ያቀረብኩላችሁ፣ ምክንያቱም ሰዓት ስለማይበቃን ማለት ነው። ቀጣይ የምናልፈው እንግዲህ መምህራችን ድንቅ መልእክት አላቸው። በዚህ ድንቅ መልእክት ላይ ለእኛ ጥሩ እና ደስ የሚል
ትምህርት ያስተላልፉልናል ማለት ነው። እስኪ ሰምተናቸው እንምጣ። በአውሮፕላን ባህር ማዶ ከተሻገሩ ሁሉ ተንታኝ ነው፣ ሁሉ አብራሪ ነው፣ ሁሉ ተርጓሚ። ምክንያቱም ያ ዕውቀትም ጉልበትም አይጠይቅ። የእምነት ተቋማት ዛሬ ብዙ ሰው አጭቀው ይዘዋል። በጣም ካቅማቸው በላይ እንደ ከተማ አውቶቡስ እያቃሰቱ ነው ሞልተው። በአውቶቡስ የምትጠቀሙት ታውቁታላችሁ አይደል? ጢም ብሎ ሞልተው አውቶቡስ ያቃስታል እኮ። ልክ የእምነት ተቋማት አገልጋዩ በዝቶባቸው እያቃሰቱ ነው። ወራጅ አለ የሚል የለም። የት ይውረድ? ምን ሰርቶ ይብላ? ሁሉም እምነቶች ውስጥ ነው። ፖለቲካው ውስጥ እንደምትሉት ነው። እንግዲህ ባለፈው የዛሬ የምርጫው ሰው ግንቦት የሚባል እህል ታውቃላችሁ? ገበሬዎች ግንቦት የሚባል እህል አለ። ወደ ጎጃም ወደ ወሎ በግንቦት የሚዘራ የኢትዮጵያ ፖለቲካ ፓርቲዎች ግንቦት ነው ማለት ነው። የምርጫ ሰሞን ብቅ ይላሉ እንዳዝመራው። ወዳው ምርጫ ሲያልቅ የት እንደሚገቡ አይታወቅም። በኋላ ግንቦት ላይ ዝናብ ሲጥል እንደሚበቅል ወፍ ዘራሽ ብቅ ይላሉ እና 170 የፖለቲካ ፓርቲዎች እዚህ ሀገር ላይ ነበሩ። እነዚህ ሁሉ ወደ እርሻ ቢገቡ ኑሮ እስካሁን እውነቱን ለመና ምርጫ ራሱ ይቆም ነበር እኮ። እና አቶ ከበደ ሚካኤል ጃፓን እንደሰለጠነች የሚል በንጉሱ ጊዜ የጻፉት በጣም ትልቅ መጽሐፍ አለ። በጣም ቁም ነገር የሞላበት፣ በጣም ብታነቡት ደስ ይለኛል እውነቱን ለመናገር። አቶ ከበደ ሚካኤል ዓላማቸው ምንድነው? ጃፓናውያን ከምንም ተነስተው ዓለምን በኤሌክትሮኒክስ መምራት ደረጃ ደርሰዋል። ዛሬ አንድ ኤሌክትሮኒክስ ማረጋገጫ ከጃፓን መጣ ከተባለ ጥራት አለው ማለት ነው። ስለዚህ እነዚህ ሰዎች ግን እዚህ ደረጃ የደረሱት የሥራ ባህላቸውን ለውጠው ነው። እዚህ ሀገር እኔ የሥራ ባህላችንን ካልለወጥን ይሄ አሁን የምሰሙት ጦርነት ነገ የጥፍ ጥፍ ነው ይመጣ። ምክንያቱም የራበው ሰው ከመዋጋቱ ጫማራጭ የለው። እኔ አሁን የኢትዮጵያን ችግር ለመፍታት ኮሚሽን ከመምረጥ ሽማግሌ ከመምረጥ ስራ መፍጠር ነው የሚያዋጣው። የራበው ሰው በሽማግሌ አይታረቅ። እውነቴን ነው የምላችሁ። የራበው ሰው አይታረቅ። እኔ አሁን የኢትዮጵያ ችግር እግዚአብሔር አለ የሚፈታው። የኛ ችግር እግዚአብሔር ዘንድ የሚደርስ ችግር የለንም። እኛው እንፈታዋለን። ርቦን ነው ማረስ ነው። ለራበው ሰው እርሻ እኮ ነው የሚያዋጣው። እግዚአብሔር ምን ብሎ ይፍታልን እንዴ? እግዚአብሔር የሚፈታው ችግር ያለባቸው እነ ቻይናና አሜሪካ ናቸው። እነሱ የራሳቸውን ድርሻ ተወጥተው እግዚአብሔር የሚፈታው ቀርቶታል። እሱን ደግሞ አልጠሩትም፣ አይመጣም ዘ የኛ ችግር እኛ ምን ፈታው ነው ማረስ ነው። በእውነቱ እንደ ጎጃም እንደ አሩሲ እንደ ባሌ እንደ ሰሜን ሸዋ እንደ ምንጃር ያሉ መሬቱ የተባረከ መሬት አለን። ያን አርሰን ቆፍ ሆዳችን ቢሞላ እርግጠኛ ሆኜ ነግራቸዋለሁ። እኔ በእውነቱ ሰሜናውያንም ወታደር አያገኙም፣ መንግስትም ወታደር አያገኝም፣ አመጽ ወታደር አያገኙም። ሁሉ ስራ ላይ ይሰማራል። ጠመንጃቸውን ማረሻ ያደርጉታል። እውነቴን ነው የምላችሁ። በትንቢተ ሕዝቅኤል ላይ ነብዩ ሲናገር ምን ይላል? ማረሻቸውን ጦራቸው ማረሻ ያደርጉታል ይላል። ሰላም ሲመጣ ማረሻው የክላሽ ሁሉ እየተጨፈለቀ እየቀለጠ ጃፓኖች እኮ ከነራሻ ታንክ እየገዙ እየጨፈለቁ መኪና ያደርጉት ነበር ይላል ከበደ ሚካኤል ጻፉት በጻፈ። አሁን ታንኮቻችን አሁን የገዛናቸው ሁሉ ታንኮች ሰላም ቢመጣ እየተጨፈለቁ ትራክተር ይሆናሉ። ቦምብ የገዛንበት ምርጥ ዘር እንገዛበታለን። በቦምቡ ፈንታ ዳቦ እናመርትበታል። በምርጥ ዘሩ ፈንጅ የተዘራባቸው መሬቶቻችን ዛሬ እውነቱን ለመናገር ፈንጅ የተዘራባቸው መሬቶች ምርጥ ዘር ይዘራባቸዋል። ስለዚህ ያስተሳሰብ ለውጥ ያስፈልጋል። የቻይናው ማኦ ይመስሉኛል፣ እርግጠኛ አይደለም። እንግዲህ የምታውቁ ሰዎች ተነግሩኛላችሁ። እንግዲህ አንዱ ቻይናው ይልበለው እኔ ምን አገባኝ። ብቻ የተናገሩ ጥሩ ነገር እና እሳቸው ታላቋ ቻይና በታሪክ በጣም ትልቅ ሀገር ናት። ከ3000 ከ4000 ዓመት በላይ እንደው ባጭ የቻይናን ግንብ እንኳን ብትጠሩ በጣም ትልቅ ሀገር ናት። እና ሰውየው ፕሬዝዳንቱ ምንድነው ያሉት? አሁን ያለችው ቻይና ለቀደመ ታሪኳ በሚመጥን የኢኮኖሚ አቅም ላይ አይደለችም አሉና በሁለት ነገር ለውጥ ማምጣት አለብን፣ በአመጋገባችንና በአሰራራችን ላይ የሥራና የአመጋገብ ባህል ለውጥ ማምጣት አለብን አሉና ዛሬ ቻይናውያን የማይበሉት ራሳቸውን ብቻ ነው። ተማራችሁበት ተስፋ አደርጋለሁ። እስከ ሌላው ፕሮግራም ድረስ ቸር ያቆየን። ያው ለዚህ ቻናል እንደተለመደው ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ፣ ላይክ ያላደረጋችሁ ተጨማሪ ላይክ አድርጋችሁ ሰብስክራይብ አድርጋችሁ እስከ ሌላው ፕሮግራም እስክንገናኝ ቸር ቆዩልኝ። ሰላም።